ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የአዲስ ቪው ዩቲዩብ ቻናል ቤተሰቦች ተከታታዮቻችን እንዴት አላችሁ? ሰላምታችን በያላችሁበት እንዲደርስ በአክብሮት ነው የምንጋብዛችሁ። ቤተልሔም ለገሰ ፕሮግራሙን በማሰናዳት እንዲሁም ደግሞ እናንተ እንድታደምጡት በማድረግ በኩል አብራችሁ ቆይታ አድርጋለሁ። በተለይ ከህልም ፍቺ ጋር በተያያዘ የተለያዩ የህልም ፍቺዎች ይነሳሉ። ስለዚህ ከነሱ መካከል ጥቂቱን እየቀነጨብን ነው ለእናንተ የምናስደምጣችሁ ማለት ነው። አሁንም ከኛ ጋር ሆኑ። ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ጋር እንዲደርስ እንድታደርጉ በአክብሮት ነው የምጋብዛችሁ። በነገራችን ላይ አንድ ቦታ ስለ ህልም ፍቺ ሲያወሩ ሰማሁኝና 1 2 3 4ቱን የህልም ፍቺ ለመናገር ሞክረን ነበርና በጣም በሚገርም ሁኔታ ብዙዎች በጣም ሲደሰቱ አይቻለሁ። በጣም እና የተደሰቱበት ምክንያት ደግሞ ህልማችን አይፈታም ነበር ወይም ደግሞ ህልም ብናዋይ እንዲህ ይሉናልና ሌላም አብሮኝ የነበረ በጣም በህልም አፈታት በጣም የተካነ ማለት ይችላል ከጎኔ ነበርና በጣም በሚገርም ሁኔታ ዲማንድ እንዳለ ብዙ ሰው አልተገናኘምና ከወዲሁ ለሌሎች እንዲደርስ ሼር ብታረጉላቸው ህልማቸውን ይዘው አልመው ቁጭ ብለው ሳይፈታላቸው ይቀሩ በጣም ብዙ ሰዎች አሉና ለነሱ እንድታደርሱ ሼር እንድታረጉላቸው በአክብሮት ነው የምንጋብዛችሁ። ዛሬ በተለይ በውስጥ ኢንቦክስ አርጋችሁልን መካከል በተለየ ሁኔታ ስለ እባብ እንድንፈታላችሁ ብዙ ጊዜ ጠይቃችሁናል ማለት ነው። ስለሱ የምነግራችሁ ነገር ይኖረኛል። የህልም አፈታቱን በተመለከተ በምን አይነት ሁኔታ ነው ህልሙን መፈታው? ለምሳሌ ምን ሲያደርግ አየሁት? በምን አይነት ሁኔታ ቀለሙ ምን አይነት ነው? ሲነክሰኝ መርዝ ሲጥልና ሌሎችም እንደነዚህ አይነት ነገሮችን በትክክል ማወቅ ይኖርባችኋል። ህልሙ ከዛ ተነስተን ስለምንፈታው ማለት ነው። በአንድ ወቅት ያው ለእናንተ የሚጠቅማል ብዬ ስለምገምት ከእባብ ከዘንዶ ጋር ምናምን በተያዘ መንገድ ሂያጅ ነበርኩ። እንደነገ ጠዋት ማታ ተኛሁኝ። ስተኛ በጣም በሚገርም ሁኔታ የሆነ እባብ ከመንገዱ ላይ ወጥቶ መርዝ የለውም እና ግን ሲነክሰኝ አየሁኝ። መርዝ ግን አልነበረውም። መርዙ ወጥቷል ብሎ አንዱ ሰውዬ ነው ሲያስነክሰኝ አየሁትና በጣም በሚገርም ሁኔታ ወደ ክፍለ ሀገር ሄደን ወደ ክፍለ ሀገር ስንሄድ በቃ ለጥቂት ነው በቃ ሰው የተረፈው ማለት ነው። ምንነዳው መኪና ማለት ሰው ሊገጭ እና በጣም በህይወት ዘመኔ ማረሳው ህልሙን ይታወሰኛል እስካሁን። ይሄ ማለት ምን ማለት ነው? በቃ ጠዋት ተነስተን ሁላችን ጸለይ ነው ጉዟችን እርግጠኛ ስለነበረ መሄድ ስለነበረብን በጣም ጸለይ በቃ እንዲትሆን በቃ ይሄ ምናምን ብለን ማለት ነው። እርሊ ጠዋት በጸሎት እግዚአብሔር እንዳሻገረን ትዝ ይለኛልና ምን ልላችሁ ነው? እንደነዚህ አይነት እባቦችን ስታዩ ምን ጋር ነው የቆመው? አሁን እኛ መንገድ ላይ የሆነ መንገድ የሚኬድበት መንገድ ላይ ስለቆመ ነው። መንገድ ላይ ያስተጓጉል ነበር፣ ህይወት ላይ ያጠፋ ነበር። በቃ ሁሉ ነገራችን ብልሽትሽቱ ነበር የሚወጣውና ከዛ ጋር ሊያዝ ይችላልና ስትፈቱ በምን አይነት ሁኔታ ተጠምልሎ ነው ወይስ ሊነክሳችሁ ነበር የሚለውን የተለያየ ነገር እሱን ማወቅ ይኖርባችኋል ማለት ነው። በአጠቃላይ ግን ይህንን ማየት ማለት በአንዳንድ ሰዎች መዳን ነው ወይም ደግሞ ከበሽታ መፈወስ ነው ብለው ይገምታሉ። ወደ ህንድ አካባቢ ሲፈታ ነው። ግን ይሄ በጣም ውስጥ ያለ ፍርሃት እንዳለ ጭንቀት እንዳለ ከፊት ለፊት በጣም ጥሩ ያልሆነ ነገር እንደሚገጥም የሚታይ ነገር ነው። ለምሳሌ ቶክሲክ የሆነ በቃ በዙሪያችሁ በጣም ቶክሲክ የሆኑ ሰዎች መርዛም ምላስ ያላቸው የሚባሉ እና በእነሱም ሊመሰል ይችላል። እንደገና ደግሞ የሆነ በቃ ማለት ልትገልጡት የማትችሉት ትልቅ ጭንቀት ውስጥ ያላችሁም ሊሆን ይችላል። በሌላ በኩል ደግሞ እባብን ስታዩ ተንኮለኛ ሰዎች፣ በዙሪያችን መቀኛ ሰዎች በቃ በጣም መልካም የሆነ ቁጭ ብለን እንዳናርፍ ሊያስቡ የሚችሉ ሊያደርጉ የሚችሉ ሰዎች እንዳሉ
የሚያሳይ ነውና ከዚህ አንፃር ልታዩት ትችላላችሁ። ያው ስለ የጋራ የሆነ ትርጉም ብለን ካሰብነው ከሜዲሲን ጋር ይያዛል ብለው ያስባሉ አንዳንድ ሰዎች። እባብን ሲያዩ መዳን ሊሆን ይችላል። በሙሴ ዘመን ላይ የነበረ እሱን እያነሱ ነው። እርግጥ ግን በጣም የማይታወቅ ፍርሃት በውስጥ እንዳለ፣ ጭንቀት፣ ከፊት ለፊት በጣም ደስ የማይል ነገር ሊመጣ እንደሚችል ያሳያል። እንዲሁም ደግሞ በተለይ እባብን ወይ ወደ እናንተ ወይ ሲገናኛችሁ ወይ የሆነ ነገር ብሎ ሊመጣ ካለ ከሪሌሽንሺፓችሁ ወይ ደግሞ ከወንድ ጋር ወይ ከሴት ጋር ያላችሁን ሪሌሽንሺፕ በጣም ልታስቡበት እንደሚገባ የሚያሳይ ነው። እንደገና ደግሞ በዙሪያችሁ በጣም ሊያታልሏችሁ የሚመጡ፣ ምክንያቱም እባብ በተፈጥሮ የማታለል ስራን ሲሰራ ከገነት በምን መልካም የሆነን ነገር አብሮ ባለመተባበር ከገነት የተባረረ ነው። ስለዚህ በሪሌሽንሺፓችሁ ላይ፣ በህይወታችሁ፣ በዘመናችሁ ላይ ማለት በቃ ተንኮለኞች በዙሪያችሁ የሚያታልሉ ሰዎች፣ ቀን ያልሆኑ ሰዎች እንዳሉባችሁ የሚያሳይ ነው። ስለዚህ በጣም መጸለይ ይኖርባችኋል ማለት ነው። እንዲሁም ደግሞ ከውስጥ ጋር በተያያዘ ደግሞ የሆነ በቃ አቮይድ ልታደርጉት የማትችሉት መረጋጋት እንደሚያቅታችሁ ምናምን የሚያሳይ ነው። እንደገና ደግሞ የሆነ በውስጣችሁ ቁስል ነገር ተሸክማችሁ እንዳላችሁ እሱም እንደዚህ ሊያሳይ ይችላል እና ይህንን ህልም ስታዩ በተለይ በጣም ልታስቡበት ይገባል። ከወደፊት ምን ነገር ሊመጣ ይችላል ብላችሁ ማለት ነው። በመንፈስ ዓለም ደግሞ ስናየው በቃ ሌባውን ሊሰርቅ ሊያጠፋ ይመጣል፣ እኔ ግን ህይወት እንዲበዛላችሁ እመጣለሁ አይደል ተብሎ የተጻፈው። ስለዚህ ይሄ ማለት ነው በጣም ሌባ ነው፣ መንፈሳዊ ህይወታችሁ ሊሰርቅ የመጣ ነገር ነው። ስለዚህ በምንም ተአምር መታለል እንደሌለባችሁ የሚያሳይ ነገር ነው። በተለይ በእምነት ጸንታችሁ ከቆማችሁ ከእምነታችሁ ፈቅ ሊያደርግ ካላችሁበት ስታተስ ከምናምን በጣም ፈቅ ሊያደርግ የሚችል ነገር የሚያሳይ እንደሆነ ያሳያል። ስለዚህ እናንተ አስቀድማችሁ በጣም ጥንቃቄ ልታደርጉ እንደሚገባ የሚያሳይ ነው ማለት ነው። በሌላ በኩል ደግሞ ይህን እባብ ስታዩ በወንድ ተመስሎ ሊመጣ ይችላል፣ ወይ አልጋችሁ ስር ተጠቅልሎ ሊሆን ይችላል፣ ወይ የሆነ ነገር እንደዛ ልታዩ ትችላላችሁ። ይሄ ማለት በመንፈሳዊ ህይወታችሁ ብቻ ሳይሆን በንግድም ዓለም በምንም በቃማ የሆነ መከራ ውስጥ ሊከታችሁ የሚችል ነገር ሊመጣ እንደሚችል ያሳያል። ከወንድ ጋር እንደነዚህ አይነት ከሆነ ደግሞ በጣም ዲሲቭ ሊያረጋችሁ ከመንፈሳዊ ነገራችሁ ከምናችሁ በወንድ ተልኮ በምናምን ተልኮ ዲሲቭ ሊያረጋችሁ ሊያታልላችሁ እንደሚመጣ የሚያሳይ ነው። ቀደም ሲል ደግሞ እንዳሳያችሁ እባብ በምንም በበጎ ስለማይተረጎም በክርስትናውም አውድ በኖርማልም በመልካም ነገር ስለማይተረጎም መንገድ ላይ ካያችሁት በጣም መጸለይ እንዳለባችሁ ልክ እኛ እንደደረሰብን ማለት ነው። ህፃን ልጃችሁ ነው የሆነ ነገር ምናምን ይዞባችሁ ከሄደ ከልጆቻችሁ ከምናምን በቃ በትምህርትም በምናምን በጣም ጥንቃቄ ልታደርጉ እንደሚገባ የሚያሳይ ነው። በልጆቻችሁ ክትትል እንዳይለያችሁ የፈለገ ነገር ቢሆን መከታተል እንደሚገባችሁ የሚያሳይ ነው። ሌሎችም በቃ ከምታዩት ጋር እያዛመዳችሁ ጥሩ እንዳልሆነ በመረዳት በጣም ካልም ለማድረግ ራሳችሁን እንዲሁም ደግሞ በተቻለ አቅም ደግሞ በመንፈሳዊ ዓለም ደግሞ መጸለይ እንደሚገባችሁ የሚያሳይ ነው ማለት ነው። እስካሁን ከኛ ጋር ስለነበራችሁ እጅግ አድርገን ነው የምናመሰግነው። ጻፉልን። እናንተ ደግሞ አካባቢያችሁ ላይ ወይ ደግሞ ስለ እባብ ስታስቡ በምን መልኩ ነው የሚፈታው? የእናንተንም ህልም አስቀምጡልን። በእንዲህ መልኩ ይሻላል፣ ጥሩ ነው፣ በርቺ ያላችሁኝ ያላችሁ በጣም ነው የማመሰግነው። ስለዚህ ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች እንዲደርሳቸው እንድታደርጉት በአክብሮት እንጋብዛለን። መልካም ጊዜ። ቻው።